አንድ ሰው ሙሉ SaaS ዌብሳይትን በ2 ሰዓታት ውስጥ ሰርቶ አቀረበ። ነገር ግን ሌላኛው ቀናትን በሲስተም ዲዛይን፣ ዳታቤዝ ኦፕቲማይዜሽን እና ደግሞ ሴኩሪቲ ላይ አሳለፈ። እና በዚህን ሰዓት ተመራጭ የሚሆነው የትኛው ነው? ኤአይን የሚጠቀመው ፈጣን ዲቨሎፐር ወይስ ትልቅ እውቀት ያለው ዲፕ ኢንጂነር? ዛሬ በቫይብ ኮዲንግ እና ዲፕ ኢንጂነሪንግ መካከል ያለውን ልዩነት እንመለከታለን። በመጨረሻም ለእናንተ የትኛው አስፈላጊ እንደሆነና የትኛው በላጭ እንደሆነ የምንወስን ይሆናል። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ በሶሻል ሚዲያ ላይ መነጋገሪያ ከሆነው ከቫይብ ኮዲንግ እንጀምራለን። ቫይብ ኮዲንግ ማለት ምንም አይነት አሰልቺ ኮድ ሳንጽፍ አንድን ሲስተም የምንዘረጋበት የዲቨሎፕመንት መንገድ ነው እና እሱም ፕሮምፕትን ለኤአይ በመስጠት ብቻ ኤአይን ማኔጅ ማድረግ ነው። እሱም ለምሳሌ ሎጊን ፔጅ ፍጠር፣ ፔመንት ሲስተም አስገባበት፣ ዳርክ ሞድ አክልበት እያለን ለኤአይ ፕሮምፕት እንሰጠዋለን። ኤአይ ደግሞ ኮድን ጀነሬት ያደርግልናል እና ይህንን መንገድ ቀላል የሚያደርጉልን ኤአይ ኔቲቮች ይኖራሉ። ለምሳሌ ልክ እንደ ከርሰር፣ ክላውድ ኮድ፣ ጄሚኒ፣ እንደ ዊንድሰርፍ ያሉ የኤአይ ኤጀንቶች ቫይብ ኮዲንግን ፍሌክሲብል የሆነ ሲስተም ያደርግልናል እና በፈጣን መንገድ አንድን ሶፍትዌር መስራት እንችላለን ማለት ነው። እና የቫይብ ኮዲንግ ጥቅሞቹ ምንድነው? በሐሳብ ብቻ አንድን ሲስተም ዲቨሎፕ ማድረግ ይቻላል በቫይብ ኮዲንግ እና እሱም ለሶሎ ፋውንደር ወይም ደግሞ ስታርታፕ መስራቾች ጊዜን ይቆጥባል። ነገር ግን ኤአይ የሚጽፋቸው ኮዶች ሁሌ ትክክል አይደሉም። የሴኩሪቲ ኢሹ ይኖርባቸዋል፣ ዳታቤዝ በስህተት ይዋቀራል፣ የፐርፎርማንስ ችግር ይኖርበታል፣ ስኬሌቢሊቲ ላይ ችግር አለው። እናም እነዚህን ለመለየት ደግሞ የዲፕ ኢንጂነሪንግ ናውሌጅ ያስፈልገናል ማለት ነው። እና ዲፕ ኢንጂነሪንግ ምንድነው? ዲፕ ኢንጂነሪንግ ማለት ደግሞ እያንዳንዷን ላይን ኦፍ ኮድ ተረድቶ አንድን ሲስተም መዘርጋት ነው። እሱም ሲስተም ደግሞ ሴኩሪቲ ኢሹ አይኖርበትም። ምክንያቱም ያ የዲፕ ኢንጂነር እያንዳንዷን ላይን ኦፍ ኮድ ቼክ ስለሚያደርገው ኮዱ ለምን እንደሚሰራ፣ ሲስተም አርኪቴክቸሩ፣ ኦፕሬቲንግ ሲስተም፣ ኔትወርኪንግ፣ ሜሞሪ ማኔጅመንትን መረዳት፣ አልጎሪዝም ኤንድ ዳታ ስትራክቸርን ማወቅንም ያካትታል። እና ዲፕ ኢንጂነሪንግ ምን ያደርጋል የሚለውን በምንመለከትበት ሰዓት ኤአይ የጻፈውን ኮድ ሪቪው ያደርጋል እና ሴኩሪቲ ቨልነራቢሊቲ ይኖርበት አይኖርበት የሚለውን ይለያል። ሲስተም አርኪቴክቸር ይነድፋል እና ደግሞ ፕሮዳክሽን ኢሹ ካለበት ይፈታዋል ማለት ነው። እና በዚህ ሰዓት ተመራጭ የሚሆነው ቫይብ ኮዲንግ ወይስ ዲፕ ኢንጂነር ነው? በዚህ ሰዓት ተመራጭ የሚሆነው ሁለቱንም አንድ ላይ አዋቅሮ የሚሰራ ሰው ቬሪፊኬሽን ኢንጂነር ወይም ደግሞ ኤአይ ኔቲቭ ኢንጂነር የምንላቸው በዚህ ሰዓት ላይ በጣም ተመራጭ ሆነው ይገኛሉ። ምክንያቱም ኤአይ የሚሰራቸውን ሲስተሞች እያንዳንዷን ኮድ አናላይዝ በማድረግ ሲስተም ሴኩሪቲ ኢሹ እንዳይኖርበት ያደርጋሉ። እናም በዲፕ ኢንጂነሪንግ እውቀታቸው ሴኩሪቲ ኢሹ ካለበት ቼክ ያደርጋሉ። በቫይብ ኮዲንግ ጥበባቸው ደግሞ ሰዓትን ይቆጥባሉ ማለት ነው። እና በዚህ ሰዓት የኮምፒውተር ሳይንስ ወይም ደግሞ ሶፍትዌር ኢንጂነሪንግ ተማሪ ከሆናችሁ ኤአይን እንዳትፈሩ። ነገር ግን ፋንዳሜንታል የሆኑ ነገራቶችን ማወቅ ይኖርባችኋል። ለምሳሌ ዳታ ስትራክቸር፣ አልጎሪዝም፣ ኔትወርኪንግ፣ ኦፕሬቲንግ ሲስተም፣ ሲስተም ዲዛይን እና ሃው ኤፒአይ ወርክስ የሚለውን አንደርስታንድ ማድረግ ይኖርባችኋል። እናም ቫይብ ኮዲንግ ጊዜን ይቆጥብላችኋል። ነገር ግን ያላችሁ የዲፕ ኢንጂነሪንግ ናውሌጅ ደግሞ ጊዜያችሁን ቀጣይነት እንዲኖረው ያደርጋል። እናም የቫይብ ኮዲንግ እና ዲፕ ኢንጂነሪንግ መካከል ያለው ልዩነት ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ አድርጉ። አመሰግናለሁ።